የመጀመሪያ እይታ በሰከንዶች ውስጥ የሚከናወን ቢሆንም እስከ ረጅም ጊዜ የሚቆይ ስሜትን ይፈጥራል። አንድ ወንድ ለመጀመሪያ ጊዜ ሴትን ሲያይ የሚመለከታቸው ብዙ ነገሮች አሉ። እሷ ሆነ ብላ አስባ የማታደርጋቸውም ነገሮች ቢሆኑ፣ እነዚህ ነገሮች መልክ፣ ቁመና ብቻ አይደሉም። አረማመዷ፣ አሳሳቋ፣ ባለችበት አካባቢ የምትፈጥረውን ስሜት ጨምሮ ብዙ ትናንሽ የሚባሉ ነገሮችን ወንዶች አስተውለው ይመለከታሉ። እና እኔም ወንዶች በመጀመሪያ ጊዜ ይመለከታሉ ተብለው ከሚታሰቡት ውስጥ 7 ነገሮችን ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እናንተም መጀመሪያ ይታያሉ ብላችሁ የምታስቧቸውን ነገሮች ኮመንት ላይ አስቀምጡልኝ። አንደኛ፣ ከሁሉም ነገር በፊት ያላትን ኃይል ይመለከታል። ሴቷ የምታሳየው ኢነርጂ ወይንም ኃይል የሚያስደስት፣ የሚያነቃቃ፣ ለመቅረብ የሚጋብዝ ነው ወይ የሚለውን በደንብ ያስተውላሉ። አዎንታዊነቷን፣ እርግጠኛነቷን የምታሳይ ሴት በቀላሉ ሰዎችን ወደ ራሷ ትስባለች። እሷ አንድ ቃል ከመናገሯ በፊት ኃይሏ ይናገራል። ሁለተኛው አይኖቿ ናቸው። ምንም መናገር ሳይጠበቅባት አይኖቿ ይናገራሉ። እናም ወንዶች አይኖቿ ምን አይነት ታሪክ እየተናገሩ ነው ብለው ማወቅ ይፈልጋሉ። በውይይት ወቅት ወይንም በንግግር መሃል አይኖቿ በቀላሉ ስሜትን ይገልጻሉ። ሶስተኛው ተፈጥሯዊ ሽታዋን ነው። የፀጉሯ ወይ ደግሞ የቆዳዋ ተፈጥሯዊ ሽታ ሊሆን ይችላል። ሽታ በስሜትና በማስታወስ ላይ በልዩ መልኩ ይሰራል። ከአይን በላይ ሽታ ልዩ ትውስታዎችን ይፈጥራል። ተለያይታችሁም ቢሆን ከጊዜ በኋላ ያ ሽታ ድንገት ከሸተታችሁ መልሶ ትውስታዎችን ይፈጥርባችኋል ይባላል። አራተኛ፣ እንቅስቃሴዋ። እያንዳንዱ እንቅስቃሴዋ፣ አረማመዷ፣ የእጇ ሁኔታ የመሳሰሉት እንቅስቃሴዎች አስደናቂ መልእክቶች ናቸው። የተረጋጋች፣ በራሷ የምትተማመን፣ ምንም ይሁን አለባበሷ በራሷ የምትኮራ ሴት የወንዶችን ቀልብ የመሳብ ኃይል አላት። አምስተኛው ሳቋ ነው። እውነተኛ ሳቅ ክፍልን ያበራል። ይህ ብዙ ጊዜ ወንዶች መጀመሪያ የሚያዩት ነገር ነው። በቀላሉ ለመቅረብ የሚያስችል ገጽታን ይፈጥራል። አንድ ሴት ከልቧ የምትስቅ ከሆነ የተለየ ስሜትን ትፈጥራለች። ስድስተኛው አለባበሷ። ሴት ልጅ አለባበሷ ብዙ ነገር ይናገራል። ውስጥ ያላትን ባህሪ በግልጽ ማሳያ ይሆናል። በምንም አይነት አለባበስ ቢሆን የእሷ በራስ መተማመን፣ እርግጠኛነት የምታሳይ ሴት የብዙዎችን ቀልብ መሳብ ትችላለች። ሰባተኛ፣ ከሰዎች ጋር ያላት ቀረቤታ። ሴት ሌሎች ሰዎችን በምን አይነት መልኩ እንደምትቀበል፣ እንደምታናግር ያያሉ። ደግነቷ፣ ሰዎችን የምትቀርብበት መንገድና ያላት ቀረቤታ ቀልባቸውን ይስበዋል። ትኩረት ለመሳብ ሳይሆን ከልቧ ደግና ሰው አክባሪ መሆኗ የወንዶችን ቀልብ ከመሳብ አልፎ ክብርና አድናቆትን ያሰጣታል። እነዚህ እንቅስቃሴዎች የሴት ባህሪ መስኮቶች ናቸው። ወንዶች ሴት ከሌላው ዓለም ጋር እንዴት እንደምትገናኝ ይመለከታሉ። ቸር የሆነች ስሜታዊ ጥበብ ያላት ሴት ቀልባቸውን ቶሎ መሳብ ትችላለች። ትንሽ የሚመስሉ እና ብዙውን ጊዜ ሴቶች አስበውባቸው የማያደርጓቸው ነገሮች ግን ወንዶች ያቺን ሴት ለመቅረብ ወይንም ለመራቅ የሚወስኑባቸው ነገሮች ናቸው። እናም እነዚህ የተጠቀሱት 7 ነገሮች ከብዙዎቹ ወንዶች በመጀመሪያ እይታ ከሚያዩአቸው ነገሮች ጥቂቶቹ ናቸው።